እንጸልያለን። አሁን አጠገባችሁ ያለው ሰው የሚያልፍበትን አታውቁ፣ እግዚአብሔር ብቻ ነው የሚያውቀው። አንዳንድ ጊዜ ለሰው መናገር አያስፈልግም። ምናልፍበት ያስፈልጋል እንዴ? አያስፈልግም። በሰው ፊት ደስተኛ ሆነን መውጣት እግዚአብሔርን ደስ ያሰኛል። እንደተጨረሰልን እስቲ ዛሬ ይሄ ጌታ አለ አጠገብሽ፣ አጠገብህ በአንተ ውስጥ ሆኖ እህቴን ወንድሜን ይነካል። በቃ እግዚአብሔር እንደዛ ነው። ስለዚህ እንጸልያለን። ህመም ቢሆን ችግር ቢሆን የሥራ ቦታ እንቅፋት ቢሆን ፋይናንሻል ችግር ቢሆን ህመም የተባለ ይሄ አይቻልም የተባለ የተጻፈ ህመም ለተጻፈው ህመም ላልተጻፈው ህመም ኢየሱስ ክርስቶስ በመስቀል ላይ ስለኛ ቆስሏል። ስለዚህ ፈውሶናል፣ እናምናለን። የእምነት ጸሎት እስቲ እንጸልይ። የታመሙ አሉ፣ በየቤታቸው የተቀመጡ አሉ። በጌታ በኢየሱስ ስም እጆቻችንን ዘርግተን እንጸልይላቸዋለን። ታጊን እናስባታለን በጌታ በኢየሱስ። እስቲ የእግዚአብሔር መንፈስ አልፎ ሄዶ በዚህ ሰዓት በቃሉ ብርታት ውስጧን ቆስቁሶ እምነቷን ጨምሮ ከተቀመጠችበት እንድትነሳ አይኖቿ በትክክል ሰውነቷ ድኖ እንዲቀር እንጸልይላታለን። ሌሎች የታመሙትን ወንድሞችና እህቶችን ሁሉ እንጸልይላቸዋለን። ሩቅ ያሉትን ሁሉ አስቡ እስቲ ዛሬ። እግዚአብሔር ይመስገን። እግዚአብሔር እምነታችን ምን ያህል ጉልበታም እንደሆነ ይናገራል። አንተ መሄድ አያስፈልግህም ማለት ያ መኮንን፣ አንተ መሄድ አያስፈልግህም፣ ቃልህን ላክ። እግዚአብሔር የተመሰገነ። ቃልን እንልካለን ዛሬ። ጸልዩለታ። ወንድማችሁ ቢያስፈልግ አቅፋችሁ፣ ባስፈልግ እጃችሁ ጭናችሁ፣ እግዚአብሔር ከገለጠላችሁ በደንብ የገለጠላችሁ ንገሩት። የትንቢት መንፈስ ካለ ንገሩት። የሚያጽናና ቃል ከውስጣችሁ ከመጣ ንገሩት። ጥቂት ጊዜ ውሰዱ። ግድ የለም። ሮንዳ ሳታላ ያሾፓራ ባጋና ማስከለ ሮካና ማግሬስ ከለቲ ዲጃን ሮኮፓታና ማግሬስ ያለማላ ማግሬስ ሪባዶና ማግሬስ ሲክሬዲ ለመስክሪስ በናዝሬቱ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ ቀንበር እንዲሰበር፣ ሸክም እንዲሰባበር እግዚአብሔር አምላካችን ሆይ ኃይል ያንተ ነው። ሁሉን የጨረስክ ጌታ፣ ያሳረፍከን ጌታ፣ በድል ላይ ድልን የሰጠህን ጌታ፣ ከእምነት ወደ እምነት እንድንሻገር በሩ ሁሉ የተከፈተልን ካንተ ስለሆነ መጋረጃው ስለተቀደደ ዛሬ በጌታ በኢየሱስ ክርስቶስ ስም ወደዚህ ወደ ቅድስተ ቅዱሳን በእምነት ገብተን ያንተን እግዚአብሔር ሆይ የልብስን ዘርፍ እንነካለን። ዛሬ በእምነት በጌታ በኢየሱስ ክርስቶስ ስም እንነካለን። ፈውስ እንዲያልፍ ለእህቶቻችን እንጸልያለን፣ ለወንድሞቻችን እንጸልያለን። እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስም ለልጆቻችን እንጸልያለን። እግዚአብሔር ሆይ ባሉበት ሸለቆ ውስጥ፣ ባሉበት ምጥ ውስጥ፣ ባሉበት እስራት ውስጥ ልታወጣቸው የምትችል አንተ እግዚአብሔር ታመንብህ። ዛሬ በጌታ በኢየሱስ ክርስቶስ ስም ልጆቻችንን፣ ሚስቶቻችንን፣ ባሎችንን እግዚአብሔር ሆይ አገሪቱን በዚህ በከተማ ያሉትን ቅዱሳን በሙሉ እግዚአብሔር በኢየሱስ ክርስቶስ ስም እንድታስባቸው፣ እንድትዳስሳቸው፣ እንድትነካቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። ያዘነ ሰው አይኑር። ጌታ እግዚአብሔር ሆይ በማጽናናት እንድትባርካቸው እንጸልያለን። በክብር እንድትጎበኛቸው እንጸልያለን። በኢየሱስ ክርስቶስ ስም ፈውስ ይለበት ይሳል። ስሙን ጥሩ እስቲ። ኢየሱስ 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 በከተማ ውስጥ ኢየሱስ ለልጆቻችን፣ ኢየሱስ ለሚስቶች፣ ኢየሱስ ለባሎች፣ ኢየሱስ ለታመሙ፣ ኢየሱስ ለሁሉ መድኃኒት ነው። ለሁሉ መድኃኒት ነው። ጌታ በኢየሱስ ሜራሳ ብራዳና ማምረገስ ሸኬ ኦ ሃሌሉያ። መንፈስ ቅዱስ የፈሰሰ ሰማያዊ ጸጋ አኑሮኛል ካንተ ጋር የመረጥከኝ ተባረክልኝ የመረጥከኝ ተባረክልኝ። እስቲ አንድ ጊዜ የፈሰሰ ሰማያዊ ጸጋ አኑሮኛል ካንተ ጋር
ደስታዬን ወስደሃል ምን ልክፈልህ እንዲያምልክህ ሳልል ምን ልክፈልህ እንዲያምልክህ ሃሌሉያ እግዚአብሔር ሆይ እናመሰግናለን። የፈሰሰው ሰማያዊ ጸጋ ዛሬም እየፈሰሰ ስለሆነ እናመሰግናለን። እየፈሰሰ ስለሆነ እናመሰግናለን። የክብር ዘይት በእኛ ላይ እየፈሰሰ ስለሆነ የማጽናናት ጉልበት ወደ እኛ እየመጣ ስለሆነ ጌታ እግዚአብሔር አምላካችን ሆይ እናመሰግናለን። ዛሬ በምሕረትህ ባለጸጋ እንደሆንክ ደግሞ ጨምረን የምናውቅበት ቀን ስለሆነ ተመስገን። ዛሬ እግዚአብሔር አምላካችን ሆይ ስውር የሆነው ጌታ እግዚአብሔር ሆይ ማንም ያልናካው ማንም ያልዳሰሰው አዲስ ነገር ለእያንዳንዳችን በቤታችን ስለምታመጣ እናመሰግናለን። በአንተ ብቻ የተሰራ ነገር በሕይወታችን ውስጥ ስለሚከናወን ተመስገን። ክብሩን ሁሉ ስለምትወስድ ተመስገን። ስለ ልጆቻችን እናመሰግናለን። እነዚህ ብላቴናዎች ጌታ እግዚአብሔር ሆይ 13 ዓመት ሙሉ ተምረው በብዙ ውጣ ውረድ ውስጥ ወላጆች እኛ በማናውቀው በትምህርት ቤት ውስጥ ካለ ከብዙ አይነት አስቸጋሪ ነገር ውስጥ ሁሉ አልፎ እንዲህ በክብር ቆመው ስናያቸው በእውነት ትልቅ ነገር ነውና እግዚአብሔር ሆይ እናመሰግናለን። የሰራኸው አንተ ስለሆንክ ስም ይባረክ። ስራችንን ሁሉ ሰርተህልናልና ሰላምን ሰጥተህናል። እግዚአብሔር ሆይ ስለ ልጆቻችን ተመስገን። ክብር ለስምህ ይሁን በኢየሱስ ክርስቶስ ስም። ያን ጊዜ ለእግዚአብሔር ክብር እንሰጥና በደም ይባረክ። ለታደም ተባረክ። እግዚአብሔር ክብር ይሁን። እግዚአብሔር ክብር ይሁን። ሃሌሉያ። ኦኬ ልጆች ወደዚህ come young people graduates over here and their pastor would you please come over here in the front door as sit just in the front. The graduates and the next graduate also can come. Yeah. We believe that we'll graduate in honor. Just have a seat here, please. All right. Have a seat. That's good. Great. Give me that. All right. Thank you. እሺ ወደ እነሱ ከማለፌ በፊት ለልጆቻችን ይጸልዩልናል እና እነሱ እንሰጣቸዋለን። እጅካም Love bears all things, believes all things, hopes all things, endures all things. 1 Corinthians 13:7. Let us love one another, for love is from God. 1 Jude 4:7. Children, obey your parents, for this please the Lord. Colossians 3:20. He who dwells in the shelter of the Most High will abide in the shadow of the Almighty. I will say to the Lord, my refuge and my fortress, my God in whom I trust. Psalms 91:1 and 2. For God is not a God of confusion, but a God of peace. 1 Corinthians 4:14. It is written, man shall not live by bread alone. Matthew 4:4. For God has not given us a spirit of fear, but of power and of love and of sound mind. 2 Timothy 1:7.
hear my voice, and I know them and they follow me. John 10:27. If you confess with your mouth that Jesus is Lord and believe in your heart that God raised him from the dead, you will be saved. Romans 10:9. Now faith is the substance of things Hebrews 4:11. All right, guys. So, reminder, we have a table downstairs for VBS, and I know we handed out forms. If you have them, you can give them to us today. If not, stop by the table. We'll help you fill them out. We want to get everybody registered. If you need to take some more, we'll hand them out to you down there when you come down to get the kids then, okay? And we did have a prayer request. Is that Abigail? My mother's sick, And where's with she at? fever and headache, and she's at home. She's at home now? Okay. Anybody else? You want to pray for mom too? No, I too lose too. Twos again, okay? Anybody else? Guys, anybody? All right, you wanna sit around these two? Laura, you wanna pray for Abigail and Jonathan's, and their mom's home sick. She's not feeling good. She's got pain and fever. So she's home, and this one, two. All right, come on in, guys. That's all set. Okay? Everybody want to pray? Heavenly Father, I just want to thank you the way that you're moving in this place this morning, and you're always moving in our lives. I want to thank you for each and every one that's here this morning, the parents and the children alike, Lord, that we can become more in love with you and deeper in love with you. And you are everything to us. Nothing else matters but you, Lord, that you lead us and guide us. And Father, we're praying for Jonathan's, Abigail's, and Natalie. Shalom's mom today, Lord. She's not feeling well, but you, Jesus, are the ultimate healer. And right now, Lord, I'm asking that you visit her right now in her sick bed, and that you raise her up off that sick bed, and when the kids get home, that she doesn't have a fever, that she's completely healed, and she glorifies your name completely, Lord. And I just thank you, Lord, for the rest of the day. I just want to thank you for what you're going to do and what you're doing right now. And we give it all to you in Jesus' name. And the toothers, that they come out smooth and clean and without pain. And graduates, congratulations for your graduation. It's awesome. In Jesus' name we pray, amen. Amen.